بسم الله الحمد لله الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد اللهم صل وسلم على سيدنا محمد وعلى آله محمد ودنا يتكبراتشو እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እነሆ ዛሬ አላህ Subhanahu Wa Ta'ala በተከበረው ቁርአን ውስጥ وفي سورة طارق بعد أعوذ بالله من الشيطان الرجيم خلق من ماء دافق يخرج من بين الصلب والترائب الله سبحانه وتعالى يتكبر يا الله سبحانه وتعالى قال له هذه الآيات الكريمة عبارة عن إعجاز العلمية كشفه العالم الحديث بعد أكثر من 1400 عام من نزول كلام الحق سبحانه وتعالى يتكبر يا الله سبحانه وتعالى كان شارمته أمتات بوهلا بزمناوي ساينس يتقلت ساينساوي تامرنا الله سبحانه وتعالى يتفتر نبت يسول جزر خلق من ماء دافق تسفنطاري وها تفتر كجربانا كأرقبقبتوش مكاكل يميوتا كهونا وها بلو الله سبحانه وتعالى ينقرنا إنه زاري يتوسنا أجر فيديو يهنن من مامار يهنال مالنا تضيح ذلك من استخدام لفظه بين التي تنقضي توسط بين شيئين صلب والترائب يسنسو وند ويمسيت يتفتربت فساش أمتات بتملكة بولت نقروج يجرب أتنتنا يقودن أتنت مكاكل يالون أقوم يمي ملكتو مكاكل يمي لو قالت تكاكم قلسنو شيئين صلبي والترائب أن عسل هذا الماء الذي يتخلق منه جنين ذكرا أو أنثى وليس أن هذا الماء يخرج متدفقا من تلك منطقة مباشرة يمي عملكته إيه يعني كمكاكل يعني كملو قال تكاكم قلسنو مالنو يه فساش كزيا كبابي بكتتا يوتال مالتا يدلم مالنو بكتتا كولتو مكاكل يوتال مالتا يدلم لازم مسرجو يخرج يعني استخدام لفظه يخرج التي تعني خروج وليس تخلق يعني فيكون المعنى يخرج أصل الماء الذي يتخلق منه الإنسان من بين الصلب يميلو مالنو يخرج يميلو قال يعني متقمو سيون ترجمم بك مالت እንጂ መፍጠር አይደለም ማለት ነው ከዛ መካከል ነው ብቅ የሚለው ስለዚህም ትርጉሙ የሰው ልጅ የተፈጠረበት ፈሳሽ አመጣጥ ከወንዶችም ከሴቶችም ከጀርባ አጥንት የአከርካሪ አጥንት እና የጎድን አጥንት እንዲሁም የደረት አጥንት ስር መካከል ይወጣል ማለት ነው عمود الفقر ይሉታል ማለት ነው والترائب أسفل عظام الصدر يعني أسفل عظام الصدر ይሄ ደግሞ ምንድነው የደረት አጥንት ስር ማለት ነው أسفل عظام الصدر عمود الفقر የሚሉት ደግሞ የአከርካሪ አጥንት ማለት ነው ሳይንሱ እንዳረጋገጠው የጽንሱ ሴሉላር አመጣጥ የወንድ ዘርና ኦቫሪስ መጀመሪያ ላይ በአከርካሪው መሐከልና የጎድን አጥንቶች ግርጌ መካከል የሚገኝ ቦታ ነው ማለትም ከኩላሊቱ በታች ማለት ነው ከዚያም በተለምዶው ቦታ ከእሽክርክሪት እና እንዲሁም የማህፀን ጎኖች እስኪረጋጋ ድረስ ምንድነው ቀስ በቀስ መውረድ ይጀምራል ማለት ነው እነዚህ ኢጢዎች የደምና የነርቭ ምግብን ከመጀመሪያው ቦታ በጀርባ አጥንትና የጎድን አጥንቶች መካከል መቀበላቸውን ይጀምራሉ ማለት ነው ቁርአን አላህ Subhanahu Wa Ta'ala በቁርአን ውስጥ እንደተገለጸው ማለት ነው በመጀመሪያ የሚፈሰው ውሃ የሚፈሰውን የዘር ፈሳሽ ያመለክታል ማለት ነው ጥቅሱ የሚፈሰው ውሃ ምንድነው ከጀርባ አጥንት ሳይሆን በመካከል እንደሚወጣ ይናገራል ማለት ነው ምንድነው ከጀርባ አጥንት ሳይሆን ያኒ
ከመካከል። ይህ በጣም ጉልህ ልዩነት ነው ማለት ነው። ጥቅሱ የፈሰሰው የዘር ፈሳሽ የሚመጣው ከኋላ ከጀርባ አጥንትና ከደረት አጥንት የጎድን አጥንት ነው ማለት አይደለም። ይልቁንም ከጀርባ የደረት አጥንት በግብረ ስጋ ግንኙነት ወቅት በሚፈሱት የወንድ ዘር ፈሳሽ ላይ ግንኙነትና ተጽዕኖ አለው ማለት ነው። አስተያየት ሰጪዎች ዘመናዊ ሳይንሶች አረጋግጠዋል ማለት ነው። ኦስቶካላሲን የተባለው የሆርሞን በማውጣት በወንድ የዘር ፍሬ ላይ ተጽዕኖ እንደሚያሳድር ተረጋግጧል ማለት ነው። ይሄንን የሚያረጋግጡ ብዙ የሳይንሳዊ ምንጮች አሉ ማለት ነው። በተጨማሪም ጥናቶች በጀርባ አጥንት ሳክረም እና እንዲሁም በደረት የጎድን አጥንት ክላቪከልስ እና እንዲሁም በግብረ ስጋ ግንኙነት ወቅት በሚፈሱበት ጊዜ መካከል ያለው ግንኙነት አረጋግጠዋል ማለት ነው። ይህ የሆነበት ምክንያት የጀርባ አጥንት ሳክረም የምንለው ውስጥ የሚገኘው የአከርካሪ አጥንት በጾታዊ ግንኙነት ወቅት የወንድ ዘር ፈሳሽ ሂደትን የሚቆጣጠርና የሚመሩ የነርቭ ማዕከሎች አሉት ማለት ነው። እነዚህ የነርቭ ክላስተሮች ምንድነው? የአከርካሪው ኢጃኩሌሽን የምንለው ማለት ነው። ኢጃኩሌሽን ይባላሉ። ከአይምሮ እና ከዳሌው አካባቢ ነርቮች የሚወጡ የስሜት ህዋሳት እና የሞተር መረጃዎች የሚቆጣጠር የስፓይናል ኢጃኩሌሽን ጀነሬሽን they are responsible for controlling sensory and motor information coming from the brain and the nerve of pelvic region and causing ejaculation by stimulating hypogastric ganglion የሚባል ስቲሙሌት ያደርጋል ማለት ነው። ሃይፖጋስትሪክ ጋንግሊዮን ማለት ነው። ሃይፖጋስትሪክ ጋንግሊዮን በማነሳሳት የወንድ ዘር ፈሳሽ እንዲፈጠር የሚያደርግ ኃላፊነት አለባቸው ማለት። ይህ ነርቭ ከሳክረም ይወርዳል ማለት ነው። ከአስረኛው የደረት አከርካሪ ቴን የሚባል እንትን አለ ማለት ነው። ቴን የሚባል to relation with the clavicle to second lumbar vertebra where it's branch out and continues to the testicles ማለት ነው። ጥናቶች እንደሚያሳዩት ማለት ነው። እንዲሁም ሳይንሳዊ ምንጭ ብዙ መረጃዎች አሉ ማለት ነው። ወንዶች ፈሳሽ እንዳላቸው ሁሉ ሴቶችም ፈሳሽ አላቸው። በጣም የሚገርመው ወንዶች በተወሰነ ቦታዎች ላይ የዘር ፈሳሽ ሲወጡ የጀርባ ህመም ይሰማቸዋል። በአንዳንድ ቦታዎች ደግሞ የጉልበት ህመም ይሰማቸዋል። ሁሉም ሰዎች ይሄንን ያውቃል ማለት ነው። ይህ ግኝት ሳይሆን በየጊዜው የሚታይ እውነታ ነው ማለት ነው። ለምሳሌ እዚያ ቦታ ላይ በሚፈስበት ጊዜ ለምሳሌ ወንበር ላይ በመቀመጥ በወንድ የዘር ፈሳሽ ምክንያት በጉልበቶቹ ላይ ከባድ ህመም ያስከትላል ማለት ነው። ለማጠቃለል አጥንት የወንድ ዘር ፍሬን ይጎዳል እና በአከርካሪ አጥንት ሳክረም የጀርባ አጥንት ውስጥ በደረት ውስጥ የሚገኘው የጎድን አጥንቶች ክላቪከልስ የሚመነጨው ነርቭ ጋር በመተባበር የዘር ፈሳሽ ሂደትን የሚቆጣጠርና የሚቆጣጠረው ነርቭ ማዕከሎች ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወላሁ አዕለም።